ሰላም አለይኩም ወራህመቱላሂ ወበረካቱ። ወዶች እንዴት ናችሁ? ሰላም ነው ወይ? ያለው አልሐምዱሊላህ። ከባለፈው የቀረች ሐዲስ ሴት ልጅ በእስልምና ከሚለው ማለት ነው ላንብብላችሁ። አዳምጡ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ላይክ ከተመቻችሁ ደግሞ ሌላ ሐዲስ እንድጨምርላችሁ ኢንሻአላህ። ሴት ራሷን አትድርም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዘገቡት ሐዲስ ያለ ዘመዷ ፈቃድ ራሷን የዳረች ሴት ጋብቻዋ ውድቅ ነው ብለዋል። የሌላ ሴት ጸጉርም ሆነ የእንስሳ ጸጉር በጸጉሯ ላይ መቀጠል ክልክል ነው። ከአካላቷ መካከል አንዱንም መነቀስ ክልክል ነው። ሁለቱም ተግባሮች ከታላላቅ ወንጀሎች የሚቆጠሩ ናቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገቡት ሐዲስ አስቀጣይም ነቃሷም ተነቃሷም የአላህ እርግማን ይውረድባት ብለዋል። ያለምንም ምክንያት ፍች መጠየቅ ክልክል ነው። ነብዩ አቡ ዳውድ በዘገቡት ሐዲስ ያለምንም ምክንያት ከባሏ ፍች የጠየቀች ሴት የጀነት ሽታ በእሷ ላይ እርም ነው ብለዋል። ሴት ባሏን በአግባብ መታዘዝ አለባት። በተለይም ለመኝታ ከጠየቃት ነብዩ ቡኻሪና ሙስሊም በዘገቡት ሐዲስ ባል ሚስቱን ለመኝታ ጠይቋት እምቢ ካለች እና ተቆጥቶባት ካደረ እስከ ጠዋት ድረስ መላኢካ ይረግሟታል ብለዋል። በመንገዷ ላይ ወንዶች እንደሚኖሩ ያወቀች ሴት ሽቶ ተቀብታ በእነሱ አጠገብ ማለፍ የለባትም። ነብዩ አቡ ዳውድ በዘገቡት ሐዲስ ሴት ሽቶ ተቀብታ ወንዶች ሽታውን እንዲያጣጥሙላት ብላ ከወንዶች አጠገብ ካለፈች እሷ እንደ ዝሙተኛ ናት ብለዋል ይላሉ። አላህ ይጠብቀን ከእንደዚህ አይነት ነገር እና ይችን መስላለች ባለፈው ሐዲስ ሀባይቢ። ስለዚህ ሰብስክራይብ አድርጉ። ከሌላ ቀጣይ ደግሞ ለቀጣይ ኢንሻአላህ ጨምርላችኋለሁ። ሌላ ስለ ሶላት በጣም ብዙ ሐዲሶች ያላት መጽሐፍ አለችኝ። ብቻ እረፍትና ከስራ ጎን ለጎን እረፍትና እንግዲህ ስንትና ማለት ያስወግድልን እንጂ በጣም ብዙ ነው ነበር። በተለይ ለኛ ለሴቶች ብዙ ሐዲስ አሉ፣ አነብላችኋለሁ። መጽሐፏ ደግሞ ከታላቁ ቁርአን የመጨረሻዎቹ የሶስቱ ክፍሎች ማብራሪያ ዋና ዙበይደቱ ተፍሲር ትባላለች። እችን ካገኛችሁ ብታነቧት በጣም አሪፍ ነው። በጣም ደስ የምትል መጽሐፍ ናት። ስለ ጾም፣ ስለ ሶላት፣ ስለ ዘካ በቃ በጣም ብዙ ነገር የያዘች ናት ውስጧ ማለት ነው። እችን ካገኛችሁ አንብቧት። እኔም ደግሞ በተከታታይ አነብላችኋለሁ ርዕሱን እየተከተልኩ ማለት ነው አነብላችኋለሁ። እናንተም ተከታተሉ። ብዙ ተፍሲር አላት፣ በጣም ብዙ ተፍሲር አላት ላነበባት ሰው እና ኢንሻአላህ አላህ ሀገራለን መቼም ሐዲስ ሲሉን ያው ሰይጣን ለመሰለኝ ይዘናል። ስለዚህ አላህ ጠንክረን ለማንኛውም ሼር ሰብስክራይብ አድርጉ።